እሱ ሀሳብ ላይ ብዙ ጊዜ አሁን ፒር ፕሬሸር አለ ትልቁ የጓደኝነት ግፊት ወደ ጥሩም የሆነ ወደ መጥፎ ለመምራት ያንን ጫና እንዴት ተቋቋምከው? እሺ እንዳልከው ነበረብኝ ኢትስ ኦብቪየስ ለምን ሰው ነኝ አይደለ ማንኛውም ሰው እንደሚደርስበት ነገር እኔ ላይም ሀፕን ያደርጋልና እንዳልኩ ነው ቅድም ቤተሰቦቼ ያሳደጉኝ መንገድ ጥሩ ነው ብዬ ነው የማስበው እና ምናልባት ያንን አክሴፕት ባላረግ ምናልባት ፍርሃትም ሊሆን ይችላል አላደለ ከነሱ ጋር ብትሆን ወይ እንደዚህ ብትሆን የሆነ ነገር ትሆናለህ ትባላልና ከፊርም የተነሳ ሊሆን ይችላል ብቻ እተዋለሁ። ለምሳሌ ጥሩ ጓደኞች ነበሩኝ መጥፎ ጓደኞችም ነበሩኝ እና አሁን ከመጥፎ ጓደኞቼ ጋር ድሮ ያቆምኳቸው አሉ አሁን ያሉበት የነሱ ስታተስ እና እኔ ኢትስ ኳይት ዲፈረንት ነው ይለያያል እና በዛ ሞመንት ከነሱ ጋር ያለ ሜዲ እንትን የቤተሰቦቼ እንትን ይመስለኛል ስለ ጀስት በመምከር ብቻ ሳይሆን በመቀጣትም ነው ያደኩት እና ምናልባት በፊርም ሊሆን ይችላል ወይ ደግሞ ዋይዝ በመሆን አላ እነሱን በመስማት እንደዚህ ኮንክ እንደዚህ እና ያንን ውስጤ በማስቀረት ይመስለኛል እንጂ ብዙ አይነት ነገር ፌስ አደረግ ነበር ኤቭሪ ሲንግል ዴይ ማለት ነው